ፊልሙ የሚጀምረው በ11ኛው ክፍለ ዘመን በስኮትላንድ አይላንድስ ሲሆን ልጁ በሚል ስም ብቻ የሚታወቅ አንድ ታዳጊ እንመለከታለን። ልጁ ስሙ ለማይታወቅና አንድ አይን ብቻ ስላለው ባላንድ አይኑ ተብሎ ለሚጠራ እስረኛ ምግብ ያቀርባል። መስኪኑ ሰው እንደ ባሪያ በሰንሰለት የታሰረ ሲሆን በዙሪያውም በርካታ ጠባቂዎች አሉ። ይሁን እንጂ ባላንድ አይኑ የታሰረ ቢሆንም እንኳ ሁሉንም ተፋላሚዎቹን ማሸነፍ የሚችል ከተፈጥሮ በላይ የሆነ ጥንካሬ ያለው አስፈሪ ተዋጊ ነበረ። በጣዖት አምላኪዎች ተይዞ እንደ ግላዲያተር ከሌሎች እስረኞች ጋር እስከ ሞት እንዲዋጋ ይደረጋል። ለእርሱ የሚያዝንለት ብቸኛው ሰው ልጁ ቢሆንም እርሱም ራሱ ባሪያ በመሆኑ ምንም ሊረዳው አልቻለም። አንድ አይኑ የሚመጡ ነገሮችን በዕልሙ የማየት ችሎታ እንዳለው እንረዳለን። ቆይቶም የጎሳው አባላት ለሌላ ውጊያ ያዘጋጁታል። የቁማር ተጫዋቾች ወደሚገኙበት የውጊያ ቦታም ይወስዱታል። የአንድ አይኑ ጌታ ቺፍቴን ወይም የጎሳው አለቃ ይባላል። የእርሱ ባሪያ ተፋላሚውን ድል ካደረገ በኋላ አንድ አይኑ እንዲዋጋ ይልከዋል። ዋና ገጸ ባህሪያችን የታሰረ ቢሆንም እንኳ በጀግንነት ተዋግቶ ተፋላሚዎችን በቀላሉ ያሸንፋል። የአንገቱን አጥንት በመስበርም ሰዎችን ሁሉ ያስደምማል። ከዚያም እንደ ውሻ በሰንሰለት አስሮ ወደ እንጨት ጎጆ ይመለሳል። ልጁ ምግብና ውሃ ያቀርብለታል። ይህ ሰው በጭራሽ ባይናገርም ለልጁ የተለየ አመለካከት እንዳለው ግልጽ ነው። በመቀጠልም ሌላኛው የጎሳ መሪ ወደ ቺፍቴን በመምጣት አንድ አይኑ ከ5 ዓመት በላይ ማንም ይዞት እንዳልቆየ ይነግረዋል። ቺፍቴን ተዋጊውን እንዲሸጥለት ቢጠይቀውም አለቃው ግን የማያቋርጥ የገቢ ምንጩ ማጣት ስላልፈለገ ያንገራግራል። በሚቀጥሉት ቀናት አንድ አይኑ በርካታ ጨካኝ ውጊያዎችን አድርጎ ሁሉንም ያሸንፋል። ቺፍቴን እና የጎሳ አባላቱ ሰውየው ከገሃነም የመጣ መሆን አለበት ብለው ያስባሉ። በአንድ ምሽት አንድ አይኑ ተኝቶ ሳለ በኩሬ ውስጥ አንድ ነገር ሲያገኝ የሚያሳይ ትንቢታዊ ሕልም ያያል። በሚቀጥለው ቀን በሐይቅ ውስጥ ሲታጠብ የተሰበረ የቀስት ራስ አግኝቶ በፍጥነት ይደብቀዋል። በዚያው ምሽት አንድ ሰው ወደ ቺፍቴን መጥቶ ክርስቲያኖች አምላካቸውን ስለገደሉ፣ ስጋውን ስለበሉና ደሙን ስለጠጡ እንዴት መጥፎ እንደሆኑ ይነግረዋል። ክርስቲያኖቹ ጣዖት አምላኪዎችን እንደሚጠሉና እንዲጠፉ እንደሚጸልዩ ይገልጽለታል። ሆኖም እርሱ ክርስቲያኖች አንድ አምላክ ብቻ ሲኖራቸው፣ እነርሱ ግን ብዙ አማልክት ስላሏቸው የተሻሉ እንደሆኑ ይናገራል። ሰውየው ክርስቲያኖችን ለመዋጋት አንድ አይኑ እንደሚያስፈልጋቸው ነገረው። ቺፍቴን ውድ ባሪያውን ለመልቀቅ ቢቸገርም ሰውየው ብዙ ገንዘብ ሲያቀርብለት በመጨረሻ ይስማማል። በማግስቱ ጠዋት ልጁ እንደተለመደው ምግብ ያቀርብለታል። ከዚያም የጎሳው አባላት ከጎጆ ያወጡታል። ቺፍቴን ማንነቱን ቢጠይቀውም አንድ አይኑ ዝም ይላል። ከዚያም ራሱን በጨርቅ ሸፍነው በሰንሰለት አስረው ይወስዱታል። በመንገድ ላይ ሳሉ አንድ አይኑ ደብቆት በነበረው የቀስት ራስ ሰንሰለቱን ይበጥሳል። ከዚያም በፍጥነት ጥቃት መሰንዘር ይጀምራል። የጎሳው አባላት ሊያጠቁት ቢሞክሩም እርሱም መቋቋም ባለመቻላቸው ሁሉንም በቀላሉ ይገድላቸዋል። በመጨረሻም ከልጁ በስተቀር ሁሉንም ይጨርሳል። የሞገተውን ሰው ሆዱን ቀዶ አንጀቱን ያወጣዋል። ከዚያም የቺፍቴንን ጭንቅላት እንደ ኖርስ ባህል የውርደት ምልክት አድርጎ እንጨት ላይ ይሰቅለዋል። ሲሄድም ቺፍቴን ስለ እርሱ የተናገረውን ያስታውሳል። አንድ አይኑ የሚንቀሳቀሰው በጥላቻ እንደሆነና ይህም በሕይወት እንዲቆይና በጭራሽ እንዳይሸነፍ እንደሚያደርገው ነው። ልጁ አሁን የሚሄድበት ቦታ ስለሌለው አንድ አይኑ መከተል ይጀምራል። እርሱም አብሮት እንዲሄድ ይፈቅድለታል። ለቀናት አብረው ይጓዛሉ። ልጁ ከእርሱ ጋር ለማውራት ይሞክራል። እናም ይሄ ልጅ አባቱ የሰጠውን የአንገት ሐብል ያሳየዋል። አንድ አይኑ አሁንም ዝምታን ይመርጣል። በዚያ ምሽት ራሱንና ልጁ ከሌሎች ሰዎች ጋር በጀልባ ላይ የሚያሳይ ሌላ ራዕይ ያያል። በሚቀጥለው ቀን ጉዟቸውን ሲቀጥሉ አንዲትን መንደር አውድመው ሴቶችን ያገቱ የክርስቲያን ተዋጊዎችን ያጋጥሟቸዋል። የቡድኑ መሪ የሆነው ጄኔራሉ ከየትኛው ጎሳ እንደሆኑ ይጠይቃቸዋል። ባላንድ አይኑ እንደለመደው ዝም ሲል፣ ልጁ ግን ስለ ሕይወታቸው በመስጋት ክርስቲያን እንደሆኑ ይናገራል። ጄኔራሉ ባያምነውም ካሉት ተዋጊዎች አንዱ ባላንድ አይኑ ጌታውንና መላው ጎሳውን የገደለ አስፈሪ ተዋጊ መሆኑን ይነግረዋል። ጄኔራሉ ልጁን እንዲያጠቃው ቢልከው ባላንድ አይኑ ለመዋጋት ሲዘጋጅ የጄኔራሉ ልጅ ፈርቶ ይመለሳል። ጄኔራሉ የተዋጊውን ስም ቢጠይቅም ልጁ ስም እንደሌለውና ባላንድ አይኑ እንደሚሉት ይናገራል። ጄኔራሉ አብረው እንዲበሉ ጋበዛቸው። በኋላም ጄኔራሉ ነፃነታቸውን ካገኙ በኋላ ምን ለማድረግ እንዳሰቡ ይጠይቃቸዋል። ልጁ ወደ ቤቱ መመለስ እንደሚፈልግ ነገር ግን የት እንደሆነ እንደማያውቅ ይናገራል።
ባላንድ አይኑ ግዝም አለ። ጀነራሉ ቅድስት ሀገርን ለማስመለስ ወደ ኢየሩሳሌም እየሄዱ እንደሆነና እንደ አንድ አይኑ ያለ ተዋጊ እንደሚያስፈልጋቸው ይነግራቸዋል። ትልቅ ክብር፣ ሀብትና መሬት እንደሚያገኙ ቃል ገባላቸው። አንድ አይኑ እርግጠኛ ባይሆንም አንድ ቄስ መጥቶ ቢሞትም እንኳ ኃጢአቱ እንደሚነጻለትና የሚወዳቸውን ሰዎች እንደሚያገኝ ይነግረዋል። በመጨረሻም ግብዣውን ተቀብሎ በዕልሙ እንዳየው ከክርስቲያኖቹ ጋር በጀልባ ይጓዛል። ሆኖም ቡድኑ በመንገዱ ላይ እንደ ጉም፣ የነፋስ ማጣትና አስቸጋሪ የባህር ሞገድ ያሉ ፈተናዎች ያጋጥሙታል። በጉዞ ወቅት አንደኛው ተዋጊ ስለ ክርስቶስ መስዋዕትነት ለልጁ ይሰብካል። ሳምንታት ቢያልፉም የአየሩ ሁኔታ ባለመቀየሩ ሰዎቹ ተስፋ ቆረጡ። አነስተኛ ምግብና ውሃ ብቻ ስላላቸው በጭንቀት ውስጥ ይወድቃሉ። አንድ ሰው ተስፋ በመቁረጥ የባህር ውሃ ይጠጣል። ሌሎቹ ግን ሊሞት እንደሚችል ያስጠነቅቁታል። ሁሉም ትዕግስት እያጡ መጡ። ውሃ የጠጣው ሰው ይሞታል። አስክሬኑን ወደ ባህር ይጥሉታል። ከሳምንታት በኋላም ሁኔታው ስላልተቀየረ ተረግመናል ብለው ያስባሉ። ለዚህ ሁሉ ተጠያቂው ልጁ ነው ብለው በማሰብ ሊገርሉት ይወስናሉ። አንደኛው ሰው ልጁን በቢላ ሊወጋው ሲሞክር ባላንድ አይኑ ቀድሞ በኦዱ ወቅቶ ወደ ውሃው ይጥለዋል። ሌሎቹ ተዋጊዎች በዚህ ደንግጠው ሊያጠቁት መሳሪያቸውን ቢያነሱ ጄኔራሉ ግን እንዲተዉት ያዛቸዋል። ከዚያ ሁሉም ተረጋግተው ተቀመጡ። ባላንድ አይኑ ግን ማንም ልጁን ሊነካ እንደማይችል በዝምታ ያስጠነቅቃል። በዚህ መሃል አንደኛው ተዋጊ ልጁ አንድ አይኑ የመጣው ከገሃነም ነው ማለቱን አስታውሶ አሁን ሁላችንም ወደዚያው እያመራን ነው ብሎ ይጨነቃል። ከጥቂት ቀናት በኋላ በጀልባው ላይ ያሉት ሁሉ ደክመውና ዝለው ይታያሉ። አንድ አይኑ ተነስቶ ከታች ውሃ ቀርቶ ያለምንም ማቅማማት ይጠጣል። ይህንን ያየ አንድ ሰው ይህማ ቶሎ እንዲገርልህ ያደርጋል ብሎ ተሳለቀበት። አንድ አይኑ ግን ውሃውን ይሰጠዋል። ሰውየው ውሃውን ሲቀምሰው ንጹህ የፈሳሽ ውሃ መሆኑን አውቆ ይገረማል። ሁሉም በደስታ ይዋጣሉ። ጀልባው አሁን በባህር ላይ ሳይሆን ወደ ወንዝ መግቢያ ላይ መሆኑን ተረዱ። ብዙም ሳይቆይ ከሩቅ የመሬት ምልክት ሲያዩ በደስታ ይሞላሉ። ኢየሩሳሌም የደረሱ መስሏቸው ከጀልባው ወረዱ። ነገር ግን ያገኙት በሐይቆችና በተራሮች የተሞላ ሰፊ ደን ነው። ይህ ቦታ ከሚመኙት ቅድስት ሀገር ጋር ምንም አይመሳሰልም። ተዋጊዎቹ ስንቅና የሰው ዘር ፍለጋ ቢንቀሳቀሱ ምንም ሊያገኙ ግን አልቻሉ። ይልቁንም የጥንታውያን ነዋሪዎች መቃብር ያገኛሉ። ይህም በቦታው ሰዎች እንደሚኖሩ ይጠቁማል። በዚህ ጊዜ ኦክ የተባለው የቡድኑ አባል ተለይቶ ለብቻው ይሄዳል። ቆይቶም አንድ አይኑ በጭቃ የተለወሰ ሰውና መሰል ሰዎችን የሚያሳይ ራእይ ያያል። ጄኔራሉ ግን የአምላክ ሰው መምጣቱን ለነዋሪዎች ማሳየት አለብኝ ይላል። አንድ አይኑ ለብቻው ወጣ ብሎ ሲሄድ፣ በሌላ በኩል ኦክ የሆነ ድምፅ ሰምቶ ሰይፉን ያዘጋጀዋል። በኋላም አንድ አይኑ የኦክን ሰይፍ ይዞ ወደ ተዋጊዎቹ ይመለሳል። ይህ ሁሉንም ግራ አጋባቸው። ጓደኛቸውን ቢፈልጉትም ሊያገኙት ግን አልቻሉም። በመሆኑም አንድ አይኑ ገድሎት መሆን አለበት ብለው ይሰጋሉ። ጄኔራሉ ግን አንድ ጊዜ በዕልሜ መንገድ ጠፍቶኝ ስባዝን ቆይቼ ራሴን የሞትኩ ሆኜ አገኘሁት በማለት ይህ ቦታ ቅድስት አገር እንዳልሆነችና መሄድ እንዳለባቸው ይናገራል። ሁላቸውም ወደ ጀልባዋ ተመልሰው ለመሄድ ሲሞክሩ ግን ባልታሰበ ሁኔታ በአንድ ቀስት አንደኛው ሰው ተመትቶ ይወድቃል። ሁሉም ተደናግጠው ወደ የብስ ቢመለሱም የሚያጠቃቸውን ሰው ግን ማየት አልቻሉም። ጄኔራሉ ቀስቱ የድንጋይ ጫፍ እንዳለው ሲመለከት አጥቂዎቹ ኋላ ቀር ጎሳዎች መሆናቸውን ተረዳ። ጄኔራሉ እዚህ የመጣነው በምክንያት ነው፣ ይህን መሬት የራሳችን እናድርገው ቢልም ቄሱ ግን ተርበንና 3 ሰው አጥተን እንዴት ብሎ ይከራከራል። ጄኔራሉ ለሁሉም መጠጥ ይሰጣቸዋል። አንድ አይኑ ይጠጣል። ከዚያም በራእይ ጥንታውያን ሰዎች በባህር ዳርቻ ሲያጠቁትና በጭካኔ ሲደበደቡት ያያል። መጠጡ ሰዎቹ በተለያዩ ስሜቶች ውስጥ ይከታቸዋል። አንዳንዶቹ ይጸልያሉ፣ አንዳንዱ ይባዝናል። አንዱ አይን ደግሞ ድንጋዮችን እየሰበሰበ በወንዙ ዳርቻ ላይ ይከምራል። ልጁ ግን ተዋጊዎቹ እርስ በርሳቸው ሲጠቃቁና ሲበላሹ በድንጋጤ ይመለከታል። ከጥቂት ቆይታ በኋላ ኦክ ተመልሶ መጣ። ነገር ግን ሙሉ በሙሉ ራቁቱን ሆኖ ሰውነቱ በጭቃና በሚገርሙ ምልክቶች ተሸፍኗል። አንድ አይኑ በራእይ ያየው ሰው እሱ መሆኑን ተረዳ። ኦክ በነዋሪዎቹ ተጠልፎ እንደነርሱ እንዲሆን ተደርጓል። ኦክ ሲናገር አንድ አይኑ ፍጹም በሆነ ቋንቋ ሲናገር እሰማዋለሁ፣ ያለንበት ቦታ ገሃነም ነው እያለ ነው ይላል። ይህም በቡድኑ ውስጥ ግጭት ይፈጥራል። አንደኛው ተዋጊ አንድ አይኑ ሊያጠቃው ሲሞክር፣ እርሱ ግን በቀላሉ ይገድለዋል። አንድ አይኑ ልጁን ይዞ አካባቢውን ጥሎ መሄድ ይጀምራል። ቄሱ ሊከተላቸው ሲል ጄኔራሉ በጀርባው በስለት ወቅቱ አምላክን የከዳህ ይለዋል። ጄኔራሉ ብቻውን አዲስ ኢየሩሳሌም ለመመስረትና አብያተ ክርስቲያናትን ለመመስረት ሲያልም
በድንገት ነዋሪዎቹ በቀስት ወቅተው ይገድሉታል። በሌላ በኩል ቆስሎ የነበረው ቄስና የጄኔራሉ ልጅ አንድ አይኑን ይከተላሉ። ልጁ አዲስ ጀልባ ሰርተን ወደ ቤት እንመለሳለን ይላል። የጄኔራሉ ልጅ ስለ እርሱ ምን እንደተባለ ሲጠይቅ ልጁ ትሞታለህ ብሎ ይነግረዋል። ሰውየው ደንግጦ ወደ ሞቶ አባቱ ለመመለስ ይወስናል። ቄሱም እዚያው ሞቱን ለመጠበቅ ይቆያል። በመጨረሻም አንድ አይኑ እና ልጁ በእልሙ ወዳየው የባህር ዳርቻ ይደርሳሉ። ውብ የሆነውን መልክዓ ምድር ሲመለከት ዞር ሲል ግን በርካታ የጎሳው አባላት መክበባቸውን ያያል። አንድ አይኑ እንዳይንቀሳቀስ በዝምታ ይነግረዋል። መሳሪያውን ጥሎ ወደ ሰዎቹ ተጠጋ። ለልጁ ሲል ራሱን መስዋዕት ለማድረግ ወስኗል። አይኑን ሲጨፍን ልክ በራይ እንዳየው ሰዎቹ በጭካኔ ገደሉት። ከዚያም ልጁን ትተውት ሄዱ። ፊልሙ የሚያበቃው ልጁ ወደ ውቅያኖሱ ሲመለከትና የአንድ አይኑ ፊት በደመናው ላይ ሲታይ ነው። ይህም ወደ ቫላላ መመለሱን ያመለክታል። ታሪኩን ከወደዳችሁ ላይክ አድርጉ። ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።